ከተማ አዲስ አበባ ላይ አዲስ አበባ ብቻ ነው እንዴ? አዳማ እኮ ትልቅ ከተማ እኮ ነው፣ ከአዲስ አበባ ያልተናነሰ። ሻሸመኔ እኮ ትልቅ ከተማ እኮ ነው። ጅማ ትልቅ ከተማ ነው። ከተማ ከሆነ ኢትዮጵያዊነት ሱስ ነው ብሎ አታለለን። እኔ ሆን ብለው ዘመቻ ከፍተውብን ይሄንን በጠማማ መንገድ ለሚሰሩት ወገኖች መልስ ለመስጠት ሳይሆን እውነተኛ ለሚወዱ ለሚያከብሩን ኢትዮጵያውያኖች ግልጽ መሆን እፈልጋለሁ። ስለኔ ግል ጉዳይ ባልናገርም ደግሞ ደስ ይለኛል። በየሶሻል ሚዲያው በየማህበራዊ ሚዲያው ለማ የኦሮሚያ ክልላዊ ፕሬዝዳንት ነው፣ ኦሮሞን አዲስ አበባ አስገብቼ የአዲስ አበባን ዴሞግራፊ እቀይራለሁ ብሏል። ይሄ ከሃዲ ይሄ ኢትዮጵያዊነት እያለ ሸወደን፣ አታለለን። ኢትዮጵያዊነት ሱስ ነው ብሎ አታለለን የሚል አለ። እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም። እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። እንዴት አድርጌ ነው እኔ 5 እና 6 ሚሊዮን የአዲስ አበባ ነዋሪ ዴሞግራፊ ሊቀይር የምችለው? ኦሮሞን ከከተማ እያሳደድን እያስወጣን ሳይሆን እንዲያውም ወደ ከተማ እንዲገባ እያደረግን ነው። ስህተት ነው፣ ውሸት ነው የሚል መልስ ነው የሰጠው። አንድ ነገር መናገር እፈልጋለሁ። ይሄን ነገር ተናግሬዋለሁ። የተናገርኩት ግን እንደተባለው አይደለም። አንድ ነገር ተቆርጦ እየተቀጠለ ሲደረግ ሙሉ ነገሩን ማየት ካልተቻለ ጀጅ ማድረግ ያስቸግራል። ይሄ ነገር ሲነገር መቼ ነው፣ በምን አይነት ሁኔታ ነው፣ ምን ተብሎ ነው የተነገረው የሚለው ሙሉ ነገሩን መረጃው ማግኘት ካልተቻለ ምስሊድ ያደርጋል። እኔ ሆን ብለው ዘመቻ ከፍተውብን ይሄንን በጠማማ መንገድ ለሚሰሩት ወገኖች መልስ ለመስጠት ሳይሆን እውነተኛ ለሚወዱ ለሚያከብሩን ኢትዮጵያውያኖች ግልጽ መሆን እፈልጋለሁ። ይሄ ክልል በጸጥታ ችግር በሚናጥበት ወቅት ምን እናድርግ? ጉዳዩ ስለ ዴሞግራፊም አልነበረም፣ ስለ ኢኮኖሚም አልነበረም። ሲሪየስ የሆነ የጸጥታ ችግር በዚህ ክልል ውስጥ ስላለ ከምሁራን፣ ከአባገዳዎች፣ ከሁሉ የህብረተሰብ ክፍል ወደ 3000 የሚሆኑ የህብረተሰብ ክፍሎች ጋር በዚህ በኦሮሚያ ጸጥታ ጉዳይ ላይ ምናልባት አንዳንድ ልጆቻችሁ እዚህ ያላችሁም እዛ ላይ ተሳትፋችሁ ሊሆን ይችላል። ስንወያይ ነው የነበረው። ጉዳዩ ስለ ኦሮሚያ ሰላም፣ ስለ ኦሮሚያ ጸጥታ ከዚህ እንዴት እናውጣ ነው። ይሄንን እየተነጋገርን እያለን አስታውሳለሁኝ አንድ ግለሰብ ከነ ቦታው ጭምር አስታውሳለሁ፣ ከአዳማ ዩኒቨርሲቲ የመጣው መምህር ነኝ ብሎ ያሉት የኦሮሚያ ክልላዊ መንግስት ለኦሮሞ ምንም አልጠቀማችሁም። ዛሬም ቢሆን ትናንትም በየገጠሩ የከብት ጭራ እየተከተለ የሚሄድ ዛሬም በኦሮሚያ ከተሞች አዳማም፣ ቢሾፍቱም፣ ጅማም በሁሉም ከተሞች እየተስፋፉ የኦሮሞ ገበሬ እየተፈናቀለ ነው፣ አዲስ አበባን ጨምሮ። ዛሬም እያፈናቀላችሁ ነው የኦሮሞን ገበሬ። ሁለት ተፈናቅለው የመጡትን ወገኖቻችን ካምፕ ሰርታችሁ እየተሰቃዩ ነው ዛሬም ጭምር ያሉት የሚል ጥያቄ በግል አቀረቡልኝ። ከተማ በጣም ወሳኝ ነው፣ የኢኮኖሚ ማዕከል ነው፣ የፖለቲካ ማዕከል ነው። ነገር ግን ኦሮሞን ከከተማ እያሳደዳችሁ ነው ብሎ ላቀረቡልኝ ጥያቄ አይደለም፣ አልተሰደደም ማለት አንችልም። ከተማ ሲስፋፋ ሲያድግ ሌላውን ይጎዳል፣ ሌላውን ይጠቅማል። ይሄ ነባራዊ እውነታ ነው። ኢትዮጵያ ላይ ኦሮሚያ ላይ ብቻ ሳይሆን በሌላውም ዓለም ይሄ ሀቅ አለ፣ ይሄ እውነት አለ። ነገር ግን ኦሮሞን ከከተማ እያሳደድን እያስወጣን ሳይሆን እንዲያውም ወደ ከተማ እንዲገባ እያደረግን ነው። ስህተት ነው፣ ውሸት ነው የሚል መልስ ነው የሰጠው። የሚፈናቀሉ ሰዎች አርሶ አደሮች ቢኖሩም ተገቢውን ነገር በኦሮሚያ ከተሞች እና በዙሪያ ባሉ አርሶ አደሮች መካከል ተገቢውን ነገር እያደረግን ወደ ከተማውም እንዲጠቃለሉ የግብርና ስራቸውንም እንዲሰሩ እያደረግን ያለ ነው። እያፈናቀልን አይደለንም። እውነት ነው ያልከው ነገር ከተማ ፖለቲካን ይወስናል፣ ከተማ ኢኮኖሚን ይወስናል። ይሄ እውነት ነው፣ የሚካድ ነገር አይደለም። ግን ከከተማ እያፈናቀልን አይደለንም። በጥቃቅንና አነስተኛ የምናደራጃቸው ወጣቶች በተለይ ንግድ ላይ ገጠር ላይ ሆኖ አይደለም እየነገደ ያለው፣ ከተማ እየገባ ነው። ይሄ ከተማ መግባት አይደለም ወይ? ኦሮሞ ከከተማ ማፈናቀል ነው ወይ? ከሶማሌ ክልል ተፈናቅሎ የመጡትን ወገኖቻችን ከተሞች ላይ ማስፈር ከከተማ ማፈናቀል አይደለም፣ ከተማ እንዲኖሩ እያደረግን ነው። ተጨባጭ እውነታ ይሄ ነው። አዲስ አበባም ቢሆን ትናንት አፈናቅሏል የኦሮሞን አርሶ አደር።
በግፍ የግፍ ግፍ ተፈጽሞባቸዋል። ነገር ግን የአዲስ አበባ አስተዳደርም አጣርቶ አጥንቶ በግልጽ እንዲያቋቁማቸው እየተደረገ ነው ያለው። ይሄን ነው ያልኩኝ። ኢንቴንሽኑም ይሄ ነው፣ የተጠየቅኩትም ይሄ ነው፣ የመለስኩትም መልስ ይሄ ነው። ይሄን መናገር ወንጀልነቱ ምኑ ጋር ነው? ጥፋትነቱ ምኑ ጋር ነው? እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም። እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። እንዴት አድርጌ ነው እኔ 5 እና 6 ሚሊዮን የአዲስ አበባ ነዋሪ ዴሞግራፊ ሊቀይር የምችለው? በምን ሂሳብ? ከኦሮሚያ አምጥቼ አዲስ አበባ ላይ እንዴት ነው የማሰፍረው? በዚህ ሀገር ውስጥ ለማ ብቻ ነው እንደ መንግስት ሁሉን አድራጊ ፈጣሪ? መሬቱ እኮ ባለቤት አለው። አዲስ አበባ ላይም ቢሆን ህንፃውን ባለቤት አለው፣ መንገዱን ባለቤት አለው። የት ነው የሚሰፍረው? ይቅርና በሺዎች 10 ሰው ዛሬ አዲስ አበባ ላይ ማስፈር ይቻላል? ቀበሌ የለው፣ አዲስ አበባ ክፍለ ከተማ የለውም፣ የከተማ አስተዳደር ከንቲባ ካቢኔ የለው ነው ወይስ አየር ላይ ነው የምናሰፍረው? ወይስ የሰው ልጅ መርካቶ የሚገባ ካርቶኒ ነው ተጠቅልሎ መርካቶ የሚገባ እቃ ነው? እንዴት እንደዚህ? እኔ ይሄን በማድረግ ለኦሮሞ ህዝብ ምንድን ነው የሚጠቅመው? እንዳው ድሉ ቢኖረኝ እዚህ ባሰብ ለኦሮሞ ህዝብ ምንድን ነው የሚጠቅመው? ከተማ አዲስ አበባ ላይ አዲስ አበባ ብቻ ነው እንዴ? አዳማ እኮ ትልቅ ከተማ እኮ ነው፣ ከአዲስ አበባ ያልተናነሰ። ሻሸመኔ እኮ ትልቅ ከተማ እኮ ነው። ጅማ ትልቅ ከተማ ነው። ከተማ ከሆነ እንደዚህ አይነት ሐሳብ የለንም፣ እንደዚህ አይነት ቅዠት የለንም አላልኩ፣ ላስበውም አልችልም። ነገር ግን ጠንካራ አቋም አለኝ። ከአዲስ አበባ የተፈናቀሉ የኦሮሞ አርሶ አደሮች ለማጋነን አይደለም፣ ሚዛኑን ያልጠበቀ ስለሆነ አይደለም፣ በደንብ አውቀዋለሁ። የግፍ ግፍ ተፈጽሞባቸዋል፣ መቋቋም አለባቸው የሚል ጽኑ እምነት አለኝ።